የበዛ ይሁን አገራችን ኢትዮጵያን እግዚአብሔር ይባርክልን። አሁን ይሄ ቪዲዮ የሚደርሳችሁ ሁሉ ሰላማችሁ እጅግም የበዛ ይሁን። ዛሬ ደግሞ እግዚአብሔር ጸጋ የእግዚአብሔር መንፈስ ረድቶኝ በዚህ ሚዲያ ብቅ ብያለሁ። ይሄ ቪዲዮ የሚደርሳችሁ ሁሉ ሰላማችሁ እጅግም የበዛ ይሁን። እንግዲህ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እግዚአብሔር ቃል እንዲህ ይላል። ከፈሪሳውያን ወገን የይሁዳ አለቃ የሆነው ኒቆዲሞስ የሚባልም አንድ ሰው ነበር። እርሱም በሌሊትም ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነው በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆይ ከእግዚአብሔርም ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደው በቀር የእግዚአብሔርን መንግሥት ሊገባ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀንስ ገብቶ ሊወለድም ዘንድ እንዴት ይቻለዋል አለው። ኢየሱስም መልሶ እንዲህም ስለ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደው በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋም የተወለደው ሥጋ ነው፣ ከመንፈስም የተወለደው መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል። ስለዚህም አትደነቅ፣ ንፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት የሚመጣ ከወዴትስ እንደሚሄድ አታውቀውም። ከመንፈስም የተወለዱ ሁሉ እንዲህ ነው። ኒቆዲሞስም መልሶ ይሄ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህም አለው፣ አንተ የእስራኤል መምህር ስትሆን ይሄንን አታውቀውም። እውነት እውነት አልኩህ፣ የምናውቀውንም እንናገራለን፣ ያየነውንም እንመሰክራለን አለ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 11 ይሄ ቃል ይገኛል ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን በማለዳ መጥቶ ይሄ ሰው አንድ ነገር ሲናገረው እንመለከታለን። ይሄ ሰው ታምር ስታደርግ አይቻለሁ፣ አንተ የምታደርገው ታምራት ሁሉ ከእግዚአብሔር ዘንድ እንደመጣ ይመሰክርላል፣ ይናገርላል። ስለዚህ አንተ ከእግዚአብሔር ዘንድ ነው የመጣ ብሎ ኢየሱስ ሲያደናንቅ እንመለከታለን። ከእግዚአብሔር ዘንድ ማምጣትን የምትሰራው ስራ እየመሰከረልኝ ነው። ታምር ታደርጋለህ፣ ስራህ ይመሰክራል። ከአብ እንደመጣ የምታደርገው ስራ ሁሉ እየመሰከረልኝ ነው ብሎ ኢየሱስ ክርስቶስን በማለዳ መጥቶ ሲያደናንቅ እንመለከታለን። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ መልሶ አንድ ነገር አለው። ታምር ስላደረግኩ ምን ትደነቃለህ? ዕውር ስለበራው ምን ትደነቃለህ? ያነሳው በዚህ ምድር ላይ ስለሚሰራው ታምራት ምን ትደነቃለህ? ሰው ዳግመኛ ካልተወለደው በቀር የእግዚአብሔርን መንግሥት ሊገባ አይችልም አለው ይላል። ሰው ዳግመኛ ካልተወለደው በቀር የእግዚአብሔርን መንግሥት ሊገባ አይችልም። ምናልባት የሚታሾፉ ወንድሞች እህቶች፣ ሰው ዳግመኛ ካልተወለደ እግዚአብሔርን መንግሥት ሊገባ አትችልም። የፈለገ ገንዘብ ይኑር፣ የፈለገ ባለጠጋ ሁን፣ የፈለገ ፎቅ ስራ፣ የፈለገ በዚህ ምድር ላይ ዓለምን አትርፍ፣ ዳግመኛ ካልተወለድክ ወልድን ካላመንክ አብን ማየት አትችልም። አብን ማየት የምትችለው ወልድ ስታምነው ነው። ለወልድ ራስህ ስትሰጠው ነው። ስሙ ለዘላለም ይባረክ። ለዚህ ነው ሰው ዳግመኛ ካልተወለደው በቀር የእግዚአብሔርን መንግሥት ሊገባ አይችልም አለው ይላል። አይችልም። አንተ ታምርን አይቴ መጥተሃል፣ ጥሩ ነው። ዕውር ሳበራ አይቴ ሊሆን ይችላል፣ ጥሩ ነው። በዚህ ምድር ላይ ያደረግኩት ታምራት አስደንቋል፣ ጥሩ ነው። ነገር ግን ሰው ዳግመኛ ካልተወለደው በቀር የእግዚአብሔርን መንግሥት ሊገባ አይችልም አለው። አው አትችልም። ስሙ ለዘላለም ይባረክ። ይሄን ቃል ማንበብ ትችላላችሁ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምራችሁ። ምክንያቱም ዛሬም እግዚአብሔር ወልድን እንድናምን እግዚአብሔር ይፈልጋል። ወደ አብ እንድንገባ የእግዚአብሔር መንግሥት ወራሽ እንድንሆን ደሙን ያፈሰሰልንን ዋጋ የከፈለልንን ስለ ኃጢአታችን የሞተልንን ሞቶ ግን ሞትን ድል አድርጎ የተነሳውን ክርስቶስን በልባችን ልናምን ይገባናል። በአፋችንም ልንመሰክርለት ይገባናል። እግዚአብሔር ቸር ነው፣ ምሕረቱም ለዘላለም ነው ልንል ይገባናል። ስሙ ለዘላለም ይባረክ። ምክንያቱም በቸርነታችን በዚህ ምድር ላይ ስላልኖር ነው። በቅድስናችን በዚህ ምድር ላይ ስላልኖር ነው። ሁሉ ኃጢአት ሰርቷል፣ የእግዚአብሔርን ክብር ጎሎባቸዋል ይላል። እኔ ፍጹም ሆኜ ቃሉን የምናገሩ
ቸርነቱ ስለበዛልኝ እንጂ ምሕረቱ ስለበዛልኝ እንጂ ይቅርታው ስለበዛልኝ እንጂ ስሙ ለዘላለም ይባረክ። ስለዚህም ያልወሰናችሁ ምናልባት ግራ እየተጋባችሁ ያላችሁ በወልድ ካላመንኮ አብን ማየት እንደማትችል ይሄ ቃል ይናገራል። ስሙ ለዘላለም ይባረክ። መጨረሻ ላይ ጌታችን መድኃኒታችን እንዲህ ብሎ መልሶለታል። አንተ የእስራኤል መምህር ስትሆን ይሄ አይገባህም ማለት ይሄን አታውቀውም። ስሙ ለዘላለም ይባረክ። ይሄ የምናገረው አይገባህም። አንተ የእስራኤል መምህር ነህ። አንተ የሕግ አዋቂ ነህ። አንተ የሕግ አስተማሪ ነህ። ይሄ ግን የምለው በመንፈስ ስለሆነ አይገባህም አለው። ዛሬም ምናልባት በዚህ ምድር ላይ የምትቀልዱ የእግዚአብሔርን ቸርነት ስናወራ ማትቀበሉ ለእናንተ ብለን ነው እንጂ እኛ ራሳችን ነፍሳችን ልናድን እግዚአብሔር ይረዳናል። ሁሌም በትጋት አምላካችን እንፈልጋለን። ስንወርቅ እንኳን ተነስተን በአምላካችን ፊት ራሳችን እናዋርዳለን። ምክንያቱም የሚያድነን እሱ ስለሆነ፣ ሀጥር የሚሆነን እሱ ስለሆነ ስሙ ለዘላለም ይባረክ። ለዚህ ነው መዝሙር ምዕራፍ 1 ላይ ምስጉን ነው በክፎች ምክር ያልሄደ አለ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል አለ። በሕጉ ደስ ይለናል። እግዚአብሔር ሀጥር ይሆንልናል። በሕጉ ደስ ይለናል። በሰላም ወጥተን እንገባለን። በሕጉ ደስ ይለናል። እንቅፋት አይመታንም። በሕጉ ደስ ይለናል። ሾክ አይወጋንም። ስሙ ለዘላለም ይባረክ። ነገር ግን በእግዚአብሔር ሕግ ደስ ይለዋል አለ። ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሽ ዳር እንደተተከለች ፍሬውንም በጊዜ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል ይላል። የሚሰራ ሁሉ ይከናወንለታል። የሚሰራ ሁሉ ይከናወንለታል። ምን የሚያደርጉ? ሕጉን በቀንና በሌሊት የሚያስቡ፣ እግዚአብሔርን የሚፈሩ፣ እግዚአብሔርን የሚያከብሩ፣ ሕጉን በቀንና በሌሊት በልባቸው የሚያስቡ ስሙ ለዘላለም ይባረክ። ቀኝ የሚያደርገውም ግራ እንዳያውቅ ለእግዚአብሔር ክብር ቸርነትን የሚያደርጉ፣ ደቦችን የሚረዱ፣ እግዚአብሔርን የሚፈሩ፣ ሕጉን በቀንና በሌሊት የሚያስቡ ናቸው። እነሱን እግዚአብሔር ምን ያደርጋቸዋል? ይጠብቃቸዋል። ስለዚህ ወንድሜና እህቴ ሆይ ምናልባት ያልዳናችሁ በዚህ ዓለም ላይ ግራ እየተጋባችሁ አላችሁ። ግራ አይግባ ወንድሜ፣ ግራ አይግባ እህቴ። ክርስቶስ ስለ አንቺ ሞቷል፣ ስለ አንተ ሞቷል። ኃጢአትን ሊያጥብልህ ወደዚህ ምድር ሥጋ ለብሶ መጥቷል። በሱ ማመን መታደል ነው። በሱ ማመን ከሞት መዳን ነው። በሱ ማመን የዘላለምን ሕይወት ማግኘት ነው። ስሙ ለዘላለም ይባረክ። እንደኔ በኃጢአት ውስጥ የሚጨማለቅ ሰው አልነበረም። እኔ ኃጢአተኛ ሰው ነኝ፣ ግን ክርስቶስን በልቤ አምናለሁ። ዛሬም ፍጹምና ጻድቅ አይደለሁም። እግዚአብሔርን ግን ሁሌ በፊቱ እመላለሳለሁ። ንስሐ እገባለሁ፣ ምሕረቱን እጠይቀዋለሁ፣ መንገድን አሳየኝ እለዋለሁ እንጂ ፍጹምና ጻድቅ ሆኜ አይደለም ክብሩን የምናገረው። ጸጋ ስለረዳኝ ነው፣ ኃይሉ ስለረዳኝ ነው። ሰው በራሱ ሊበረታ አይችልም። ስለዚህ ወንድሜና እህቴ እግዚአብሔር ዘመናችሁን ይባርክልን። ሀገራችን ኢትዮጵያን እግዚአብሔር ይባርክልን። ለመሪዎቻችን ጸልዩ። አትፍረድ ይፈረድባል ተብሎ ተጽፏል። ማንኛውም እግዚአብሔር ያስቀመጠ ሰዎች ላይ አትፍረዱ። ፍርድን ፍሩ። ምናልባት የምትፈርዱበትን እንዳይፈረድባችሁ መጸለይ ነው እንጂ መፍረድ አያስፈልግም። እግዚአብሔር ከእናንተ ጋር ይሁን። waaqayyo simbiraata'u nageenyi keechan ammallee kan baay'ate isiniif haa ta'u. baay'een isin jaaladha. naa galatooma.